አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ አንቺ ልጅ ምን ይሻልሻል? በእናትሽ እኔ ቆንጆ የምስራች ስቀበቅ አንቺ ነገሮቹን ሁሉ አደበላልቀሽ ትመጫለሽ። እና እኔ አውቄ ነው በቃ ሁሉም ነገር ሳላስበው ነው ከቁጥጥር የወጣው። እኔ ምን ላድርግ? ወይኔ ቤዚቲ፣ እኔ ግን ይሄ ልጅ ካሁን ወዲህ አይንሽም ማየት የሚፈልግ አይመስለኝም። ወንድ ነው። አይልሽ ቤዚቲ፣ ይሄ እኮ ከመሬት ተነስተሽ ማለት እንከፍ የምትዩ ነገር ነው ይሄን ሁሉ ችግር ያመጣብን። እሺ ቆይ ቹቻኒ ምን ላድርግ? ሌላ ጊዜ እኮ እንኳን እኔ ሄጄ ባጠገቡ አልፌ ይቅርና እኮ ያለሁበት ድረስ እየመጣ ነበር ሰላም የሚነሳኝ። ዛሬ ባጠገቡ ባልፍ ብዙር ዝም አለ ተቆለፈ ልጁ። ታዲያ እኔ ምን ላድርገው? እና ከዛ በቃ እንደዛ ሲያደርግ ማረገው ነገር ጠፋኝና ሄጄ ላናግረው ስል አቤት ምን ነበር ሲለኝ ምን ላውራ። ከዛ አንተ እንዴት ተዋሸኛለህ ምናምን ብዬ ሳራ ጭራሽ ነገር ሁሉ ከቁጥጥር ውስጥ ወጣ። ምን እንዳልኩ ምን እንዳወራው ማለት የኔ እናት እሱ እኮ ገብቶኛል። ሻበናት ሽሻው ምን እናደርግ? በቃ ቤዚቲ ከዚህም በኋላ ምንም አናደርግም። አርፈን ስብስብ ብለን ትምህርታችንን መማር ነው ያለብን። በእናትሽ ቹቻ ጭንቅላቴን አታዙሪው። ቤዚቲ ለማንኛውም አንቺ ተረጋጊ። ነገሮችን ቀስ ቀስ እያልን እናስተካክላቸዋለን። እሺ በቃ ነይ በቃ የኔ አፍቃሪ ቹቻ፣ ሁለተኛ እንደዚህ ብለሽ እንዳትጠሪኝ እሺ? እሺ በቃ አልጠራሽም። ለማንኛውም ተነሽ እንሂዳው። የምሬን ነው የምሬ። ሁለተኛ እንደዚህ እንዳትጠሪኝ አልፈልግም። አልጠራሽም። በቃ ነይ በቃ ወይ አንተ ልጅ ግን ዛሬ ስሜት ምንም ትክክል አይደለም። አውቃለሁ። ምክንያት አሁንም ቤዛ ናት አይደል? አዎ ቤዛ ናት። ቆይ እሺ፣ እሷ የፍቅር ጥያቄ ነው የማትቀበል ከሆነ አንተ እንደዚህ መሆን አለብን? አልተቀበለችም ብዬ እጄን አላጠሽ መቀመጣለች። ደግሞ ታውቂያለሽ ህይወት ያለ እሷ እንዴት እንደሚጀምር። የኔ አባቱ ሻሰማሽው አየሽ አይደለም ምን ያክል ግን እንደሚወድሽ እሱማ አውቃለሁ። እሺ ቆይ ምን አባቴ ላድርገው? ይኸውልሽ አሁን ደፈርቲና የምታስቢው ነገር ትናገሪያለሽ። እንደዛ ሳላስብ ቀርቼ ይመስልሻል እንዴ? ለናገር አስብና ከዚያ ያቅተኛል። ኧረ ቤዚቲ እንደዛ የሚባል ነገር የለም። አሁን ደፈርቲ ያለሽ እኔ ምንም ያልገባኝ ነገር እሷ ምን ብታስነካ ነው ከሷ ውጪ ሌላ ሴት የሌለ መስሎ የሚታይ? ሰማያለ ጸጋ፣ የትኛውም ሴት በየትኛውም መለኪያ ብትለካ ለእኔ እንደ ቤዛ የሚሆንልኝ የትም የለም። ገባሽ? ያሪድ እሺ በለኝና እኔ ቆንጆ ሴት አንጥቼ ላጣብስ። ከዛ እቺ ቤዛ የምትባል ልጅ እስከ መጨረሻው ከህይወቷ ወጣ። በቃሽ። ጭርኩስ ሴትዮ አትቀር። አንቺ መሞት ነው የምትፈልጊው? አንድ አመት የሰራችበትን ብር ስለበላ ነው በእሺ። አይቢኛ የኔ ፍቅረኛ እኮ ስሙ ቢኒያም። ይህ ነገር በጣም ያስፈራል። ቤተሰቦቻችሁ ላይ ከደረሰው ግፍ የሚበልጥ ነገር አለ? አታሰቃዩኝ በእናታችሁ አሳዩ። የእነሱ ቤተሰብ ምንም እውነት ምህረት የለም። ምንም ጨካኝ የሚለው ቃል ራሱ ያንሳል። ግን እኮ ቤቴ ወንድምሽ መሆኔን ታውቃለች። ከገባህ እኔ የምልህን ነገር ቻው በቃ። እሺ ዮርዲዬ፣ ነገ እንደምንገናኝ እኮ አልነገርከኝም ወይስ አታገኘኝ? የልቤን ያወቅሹ አስችሎኛል አድርሳ ላይሽ ና በይኝ። ከምርጫሽ ከወደድሽው ቦታ ናፋቂሽ ነኝና አላስብም ላፍታ። ብቻ ጥሪ ቦታ የትም ይመችሃል? የትም ይመቸኛል። ልቀፍሽ ተይዘሻል። አንድ ነገር ቢሆን አሳክማለሁ። አሁን እኔ ተናግሬያለሁ። እኔ ምስክር ነኝ። እኔ ታዲያ የለበት ነው የኔ ቆንጆ ሰው እጅ አይበላም። እሺ ሳስተሻክሪ ወደዛ ነሽ በማርያም
የምርም እየፈራች ነው ከዛ እሷ ዳያሎግ አላችሁ ዝም በሉ ምናምን ነይ አንቺ ልትልሽ አክቲንግ ላይፍ ያርጊ አሳክማለሁ ብለሻል እኔ ምስክር ነኝ ለሄርሜላ ሞት ቆይ ሶስት ሆኖ እየሄዱ ነው የምትመጪው ደፋር ነች ከኋላ ከኋላ አይደለም ሲጀመር ማለት ነው አንቺ ልብ ካለሽ ከፊት አማጭ ምንድነው ከኋላ ብለይዘሽ እንደዚህ ከፊትም ብንገጥም ከፊት በጣም ጀግና ስራ ከፊት ብመጪ ባቴ ዘርበና ምንድነው አፊት ባባይ አንቺ ነው ባባይ ጨፍር እባክህ አንቺን በአካል አግኝቼ በናፍቆት ማባቴ ረስቼ ወኔ ሲጠገን ጉልበቴ መለስ ሲልልኝ ጉዳቴ ለአገር ሲታይ ትዕግስታችን በዝናብ የቆየው ፍቅራችን በሀሳብ ይታየኝና እረካለሁ ያችን ቀን እስከማያት ናፍቃለሁ። ሻምሻል ልገያት ነው አንድ ነገሩ ቢሆንስ? ቆይ ተረጋጋ ቅዱስ። የምረጋጋውማ ልቀቀኝ፣ እያሳመምከኝ ነው። ቅዱስ ላንተ ብዬ ነው እንደምትወዳ ካወቅ ቆይ። ከዛ ደበረሽ ሁኔታ ነው። እስኪ አንተ ከቤት ጀምሮ ነው ለሴት እንደዚህ የምትሆነው እና አንቺ ስለደበረሽ ሰው መሞት አለባት? ሁሉም ሴት ቢወዱት ለአንድ ሴት ትኩረት መስጠትና መጨነቅ ታዲያ ምንድነው? ምን አገባሽ? ከዚህ በኋላ ደግሞ ጫፏል ብትነካት ከኔ ጋር ነጻሽ። ወይኔ እቺ ልጅ ግን ላርቃት ያባስ አጣላችኋለሁ ብዬ ላቀራባቸው። አዋጅ አዋጅ! የሰማ ስማ ያልሰማ ሰማ። አዋጅ አዋጅ! የሰማ ስማ ያልሰማ ሰማ። አዋጅ አዋጅ! የሰማ ስማ ያልሰማ ሰማ። አንቺ ምን ተገኝቶ ነው? እንዴ እስካሁን ምንም ነገር አልሰማህም? ብሰማ አልዛይመር የለብኝ ምን አስጠየቀኝ? እንደውም ላንተ ምንም ነገር አልነገረኝ። እንዴ የባለፈው የዶዝ 25 ብር አለብህ፣ የዛሬ ደግሞ የወሬ 10 ብር አለብህ። ስለዚህ አንተ ላይ ሲደመር ስንት ማለት ነው? 25 ብር 33 ብር አለብህ ማለት ነው። እሱን ከከፈልከኝ ብቻ ነው የምነግርህ። ወይ ጉድ! እዳዬ ሲሆን ጭራሽ ለወሬም ክፈልትኛለሽ? እንዴ ይሄ እኮ ትልቅ ወሬ ነው። ውጪ ቢሆን እኮ በዶላር ነበር ኢትዮጵያ። ለማንኛውም አንቺ ትንሽ ከቆየሽ ላስቆምከኝም ክፈል ስለምትኝ እንኪ የኔ ቆንጆ አኩርፌያለሁ። ደግሞ ምን አደረኩ? እንደማልጨክንብህ ስለምታውቅ ነው እንደዚህ የምታስጠብቀኝ። ምን አባቴ ላደርግ? ስራ ነበርኩ እኮ። እሺ በቃ ግን እንዴት እንደምወድ ታውቃለህ አይደል? እኔ ደግሞ እንዴት እንደምጠላሽ ታውቂያለሽ። ለአምስት ዓመታት ተከራይቼ ከምኖርበት ከአባባ ጅላሉ ቤት ልወጣ ነው። ሙስሊም ናቸው። የዋህነታቸው ጥግ የለውም። በየጊዜው ኪራይ ቢጨምሩም አንዳንዴ ደግሞ ከኪራይ ውጪ በረንዳቸው ላይ ቁጭ ብለው ቢቀፍሉኝም ቅር ብሎኝ አያውቅም። ጨዋታ ያውቃሉ። ምሁር ናቸው። ከሃይማኖታቸው ስርዓት ከዱዓ ከሶላት ዝንፍ አይሉም። የላጤነት ህይወቴን ጨርሼ ላገባ ስለሆነ ሰፋ ያለ ቤት በመፈለግ እንጂ ከአባባ ጅላሉ ቤት መውጣት መረገም ነው። ከፍቷቸዋል። እኔም ቅር ብሎኛል። ለመሰናበቻ ግን የሰርጌን ጥሪ ወረቀት ሰጥቻቸው ተመርቄ እቃዬን ይዤ ልወጣ ስል እዛች በረንዳቸው ላይ ጀነን ብለው ጠሩኝ። ያው የመጨረሻዋ ቅፈላ ሊቀፍሉኝ እንደሚሆን በመገመት ኪሴን እየጎረጎርኩ ተጠጋኋቸው። በልንካ እቺን ያዝ ብለው ከሹራባቸው ስር ያወጡትን ፖስታ ሰጡኝ። ምንድነው አባባ? አልገባኝም አልኳቸው። እሳቸውም አሉ እኔ ቤት አንድ ተከራይ ሲገባ ከሌላው ቤት ትንሽ ወደድ ይላል። ይህን ያደረኩት በምክንያት ነው። የዚህ ጊዜ ወጣቶች ብር መያዝ ላይ ሰነፍ ናችሁ። እኔም ይህንን በልጆች አስተውዬ እኛ ቤት ስትገባ ከዋናው ኪራይ 500 ብር ጨመርኩብህ። አንዳንዴም ስትወጣ ስትገባ 100ም 50ም ለራሴ እያስመሰልኩ እቀበልህ ነበር። እኔ ምንም ጎሎኝ አያውቅም።
አላህ ይመስገን። ለ5 ዓመት ግን የ500 ብር ዕቁብ ለራስ እየጣልክ ነበር። ስትገባም ስትወጣም የሰጠኝ ብር እዚህ ላይ ተደምራለች። ጎጆ ሞጫ ትሆናለች። አላህ ፊት ለመቆም ጉልበት ሳይሆን ልብን የሚያስፈልገው። ጉልበትህን እዚች ምድር ላይ ለመኖር ተጠቀምባት። ልብህ ግን ሁሌም ንጹህ ይሁን። ትዳርህም የቀና ይሁን። ለሰርግ መጥቼ መርቀሃለሁ። በልደና ሁን። ሰላም ግባ። አባባ ጅላሉ ማለት እኚህ ናቸው። ሀገራችንን ሰላም ያርግልን። ጾም ጸሎታችንን ፈጣሪ ይቀበለን። እስላም ክርስቲያን ሆነ ገጠመ ጦማቸው ወደ አምላክ ለመሄድ ቀጠሮ እንዳላቸው ወደ አምላክ ለመሄድ ቀጠሮ እንዳላቸው አምላክ ይሄን አይቶ ምነው በረዳቸው። መቅዲ ሱስ የሚባል ነገር ቡና እንኳን ትላንትና ከጠጣው እንዴ ከቀመጥኩ 24 ሰዓት ሊሆን። ወይኔ ጉዴ ፈላ ነሱዬ። እኔ እኮ በዚህ ሰዓት ሌላ ነገር ስታረጊ እኮ ነው ማቅሽ አንቺ ጭራሽ ቡናም ተውሽ። አይ ብዙ አትገረሚ መቅዲ። እዛ ጋር ውሃ በጆግ ያርክሽልሽ? ምንና? አይ ምንም ልጠጭ ነው። አይ ለዋኙበት ነው። አንቺ ልትፈርሽ እንዴ? እንዴ ነው ማገናዘብ የሚያቀትሽ? ምን ማለት ነው? ምን ነው? እና የሆነ ልብስ ታንይዝ ነው የምንሆኝ? ጆጎስ ስንቴ ነው የምነግርሽ? ለእናንተም ስንቴ ነው የነገርኩት? አንቺ አትበይኝ። ጓደኛችሁ በሆንስ እኔ ወንድ እኮ ነኝ። በቃ አንተ በሉኝ እንዴ። ኧረ ሜርሲ ባልሽ መጣልሽ እንዴ? ነይስ ተነሽ ነይ። በጣም በዛ በጣም በዛ። አንድ ነገር ቢያደርግ ማለት ነው አንላቀቅም። አንቺ አትበይኝ ደግሞ አንቺ እንዴ። ምንድን ነው ምን ፈልገህ? አሚጣ አቤት። እማዬም አባዬም እኮ እያሉ። ኧረ ሲስታርሽስ አለች። እነማዬ ስለማይመጡ ናግባ። እሺ እህቴ የለችም። እማዬና አባዬ ናቸው ያሉት። አራሶች እማዬ አባዬ ምንድን ነው? ምን ሆንሽ? አንዴ እንደሆነ ልንገራቸው። ኧረ በፈጠረሽ ቆሻሻው ጡል ይለን ይመጣው ነው እንዴ? እንዴት ተጠራቅሟል መሰለህ? ትወስዳለህ። ሂጂ እስኪ አምጪልህ። እሺ ሃሎ ታደሰ፣ ቆሻሻችሁን በር ላይ አድርጉ። የሚወስደው ሰው መጥቷል። ለሰፈሩም ሰው ንገር። ይኸው ወይኔ ዛሬ የውሻውንም አይነ ምድር ጨረመርሽ። እሱንም አንድ ላይ ውሰደው። ከላይ አድርጌዋለሁ። ማዳበሪያውን ሳይነካው አይቀርም። ምን በሂድ አባዬ። የእህቴ ፍቅረኛ እኮ አወኩት። ማን ነው? ማጀራቱን ልበለው። ኧረ እኔም አልለቀው። ይኸውና ወይኔ ዶክ። ተረጋጊ ዶክ፣ እባክህ መልካም ዜና ዶክ፣ መልካም ዜና እባክህ። የሄደ መመለስ አይቻልም። ማለት ምን ማለት? አያትሻር እንዴ? አማጂ እንደዛ እኮ አይደለም አማጂ። እኔ አልሰማም አማጂ። አልሰማም አያቴ። እኔ አልሰማም አያቴ። እኔ አልችልም አያቴ። እኔ አልችልም አያቴ። እኔ አልችልም አማጂ። ምን ያስከፋል ያንቺ ደስታ ለኔ ተርፏል በሰለ አማጂ መረጋጋት ነው ያለብሽ። ደግሞ በልሽት ነው እናቃለው እናቴ። በቃ እሺ ዶክ፣ እንግዲህ ምንም የቀረ ነገር የለም አይደል? ማደር አይችልም አይደል? ሬሳው ስንት ሜትር ናቸው አባባ? ለምንድን ነው ለሬሳ ሱፋና ሰፋ ለመቀለ ኮፈን ነው እንጂ ለሳጥን በቃ እሺ ተነጂ። በቃ አፋፍሶ መቅበር ነው። በቃ እንቅበራቸው አያቴ። አማቼን እንቅበራቸው። አሁን ከመሬት ላይ ማለት ነው 10,000 ሚሊዮን 90 ሚሊዮን 100 ብር ብናገኝ ምን ታረጊበታለሽ? ጥቅ ቋቋ ጫማ፣ ጥቅ አሻንጉሊት እና ጥቅ ብሪንዳ ነው የምገዛው። አንተ እኔ ደግሞ ማለት ነው 10,000 ሚሊዮን 90 አይስክሬም፣ 10,000 ሚሊዮን 90 ደግሞ ቢስኩት። እኔም ጥቅ ብስኩት ገዛለሁ። እኔ ነኝ ብስኩት ምገዛው መጀመሪያ። ቀቅለ ብለው እኔ ፓስቲ ገዛለሁ። እሺ ሌላ 10,000 ምን ትገዣለሽ አንቺ? እኔ ደግሞ ለእናቴ እዛ ሰማይ ውስጥ የሚደርሰውን ፎቅ ገዛላታለሁ። እኔ ደግሞ ለእናቴ ደግሞ ሱቅ ገዛላታለሁ።
ታቦት ኮሜርሻል በካዛንቼትና በሽሮ ሜዳ እያስገነባ ስላለው የንግድ ሱቆች አልሰማሽም? ምን አይነት ነገር ነው ደግሞ የምታወራው? ደግሞ እኮ የ30% ቅድመ ክፍያ ከባንክ ጋር ማያያዝ ይቻላል። ደግሞ እኮ በውስጡ ፓኖራሚክ ሊፍት፣ 24 ሰዓት የሚሰራ ጄኔሬተር፣ የከርሰ ምድር ውሃ፣ ሲሲቲቪ ካሜራ፣ ሲኒማ፣ ፉድ ኮርት፣ ካፌ፣ ጌም ዞን፣ ክሊኒክ፣ ወተር ፓርክም እኮ አለው። ደግሞ እኮ ሽያጭ እንደተጀመረ በመጀመሪያው ሳምንት የምትገዢ ከሆነ የ5% ቅናሽ አለው። በስመ አብ! አንድ ሱቅ ስትገዢ የሎተሪ እጣም አለው። አንደኛ እጣ 5 ሚሊዮን ብር፣ ሁለተኛ እጣ 2.5 ሚሊዮን ብር። በስመ አብ! ሶስተኛ እጣ ደግሞ 1 ሚሊዮን ብር እኮ ነው። ከአራተኛ እስከ 10ኛ እጣ ደግሞ ማለት ነው 400 ሺህ እስከ 50 ሺህ ብር እኮ ነው። ስልክ ቁጥራቸው 0973 22 22 27 እና 0983 22 22 27 ላይ መደወል ይቻላል። መሞቴ ነው። አይዞ ተስፋ አትቁረጥ። አሁን አትሞትም። አሁን አልሞትም? አዎ፣ በኋላ ግን ትሞታለህ። እኔ መሞት አልፈልግም። አትፈልግም እኮ መሞት አይቀርም። እባካችሁ ሐኪም ቤት ውሰዱ። እኔ አልችልም፣ ቁርሴን ልበላ። ኧረ እኔም አልችልም፣ ሾፒንግ ልወጣ ነው። እኔ ይመቸኛል፣ ግን ልወስድ አልፈልግም። እኔ ጓደኛችሁ አይደል? እናንተ እያላችሁ መሞት አለብኝ? እውነቱን እኮ ነው። እንዴት ነው የተጨካከል ነው? እውነት በጣም ነው የምናሳፍረው። በጣም ነው የተጨካከል ነው። አስባችሁታል? ከሞተ በኋላ በሬ ምናምን ከምናርድለት ለምን በቁሙ አንደግፈውም? ግን እንትን ሲሞት በሬ ሳናርድለት መቅበር አንችልም? አይ እኔ አልችልም፣ ምክንያቱም ስጋ የሌለበት ቀብር ላይ መገኘት አልፈልግም። ስለዚህ ጓደኛዬ ይቅርታ፣ ምንም ልረዳ አልችልም፣ ቀብር ላይ መገኘት አልችልም ማለት ነው። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ጸጉራቸውን አስተክለው ወደ ኢትዮጵያ ተመልሰዋል። ሁላችሁም በአቀባበሉ ስነ ስርዓት ላይ ተጋብዛችኋል። ስጠብቀው የነበረው ቀን ደረሰ። በርተንቴዎስ እባላለሁ። 12ኛ ክፍል በወድቅ ነገር ግን ከኔ በኋላ የሚመጡት እንዲወድቁ አልፈልግም። ለዛም ከብዙ እቅድ ጋር ወደ አቀባበሉ ፕሮግራም ተገኝቻለሁ። ያው እንግዲህ ጸጉራችንን አስተክለናል። ከዚህ በኋላ መላጣ የሚባል ነገር የለም። አሁንም ግን ለ12ኛ ክፍሎች መናገር የምፈልገው ነገር ቢኖር አታልፉም፣ ትወድቃላችሁ። በጣም አድናቂዎት ነኝ። ካላስቸገርኩት እዚች ጋር ይፈርሙልኛል? እሺ ይቻላል። እሺ በጣም አመሰግናለሁ። በመጨረሻም አደረኩት። ምን ያስቃል? እሺ አሁን ወደ ስራ መግባት ስላለብኝ ሁላችሁንም በጣም አመሰግናለሁ። በጣም አመሰግናለሁ። What's good? እንዴ አንተ ደግሞ ማን ነህ? ያው እኔማ አዲሱ የትምህርት ሚኒስትር ነኝ። ትቀልዳለህ። ቅድም አስታወስክ አድናቂ ነኝ ብዬ ስፈርምልኝ አስታወስኩ። ታዲያ ምን ይሁን? ያው ወረቀት ስለማደንቅ ሳይሆን የፈረምክልኝ እኔ አንተን ስራ ተክሼ እንድሰራ የሚያደርግ የውል ወረቀት ነው። እሸኝ ካሌባ። አረ መውጫው አይጠፋኝም። ፒስ አባት። እንዴ ምሩ እዚህ ምን ትሰሪያለሽ? እንዴ እኔ ፍቅር ምን ልትሰራ መጣ? የጓደኛዬ አባት ታሞ ልጠይቀው መጥቼ ነው። እኔም ሰው ልጠይቅ። እህቴና ምግብ አቅርብልኝ። ምን እዚህ ነው እንዴ ሰፈርሽ? አናግሪኝ። ድህነትሽን መደበቁ ለምን አስፈለገ? እንደ ሀብታም ልጅ መጫወት ምናምን። እኔ አንተን አግብቼ ህይወቴ እንደተለወጠ ተደርጎ እንዲወሰድ አልፈልግም። ስለ ሰው ስትጨነቅ ያላቅሽም። ዛሬ ምን ተገኘ? አይምሩስ እንደዛ አይነት ኑሮ እየኖርኩ ለፍቅር ነው ያገባሁት ብሎ ያምኑልኛል? ቢሆንም እውነቱን ተናግሮ የመሸበት ማደር ይሻል ነበር። ይሻላል? ወዴ ልትሄጂ ነው? እውነቱን አውቀህ የለ የመሸበት ላደር። እኔ እምልሽ። አቤት። እዚህ ያልማዝ ልጅ ከሴት ጋር ሌላ ነገር ጀምሮ እናቱ ሰማች። ኧረ ተይ በእውነት በዚህ እድሜ አይገርምም? የልጅሽ እኩያ እኮ ነው። የማ የዚህ? አዎ። ኧረ አይደለም ይሄ ትንሽ ነው። አዎ 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 ያኛው ትልቅ ነው። ያኛው ትልቅ ነው። አዎ ያኛው እኮ ትልቅ ነው። ያ ትልቅ ነው። እና ምን አለችው? ከቤት አባረረችው። አባረረችው? አዎ። ግን ያንቺ ልጅ እንዲያን ነገር ጀምሯል? እሱ አረ እንዲያን ነገር አያውቅም እሱ። እርግጠኛ ነሽ? እርግጠኛ ነኝ። ይውስቲ ፊቱን ዞር ብሎ እንኳን ሴት አይም ዞር ብሎ። አረ እኔ እንዲያን ነገር አፍራለሁ። የቤት ልጅ አይደለም። በጣም ጎበዝ ልጅ። በጣም ያስታውቃል፣ ያስታውቃል። ናው ቤቲ እንዳለች ደብዳቤህን ቀቅለህ ብላው ብላለች። ወይኔ አባቱ ያፈጥብኛል። ስራ ሰራ
ኢዴ መጣኝ። እንዴት አላወቀም ስለኔ ነው? ፍሬን ሰውየው ማን እንደሆነ ግን አውቀሻል? ማን ነው? ቾምቤ እኮ ነው የጸጋዬ ልጅ። ትደፈሪያለሽ? ቾምቤ ነፍሰ ገዳይ ከእስር ቤት ተፈታ። አንቺ ምን ልትሰሪ ከሱ ጋር ተነካካሽ? ምንድነው ፈርታ ነው? ጭራሽ እኮ ወንድሜ አይነን ያጠፋልሃል ብየዋለሁ። እሺ ምን ነው ፍሬን ፈራሽ እንዴ? ፈራለሁ። አንቺ ማን ነው ዳለምሽ? ምን ሆነ ሰውዬው? እቺ ምንድነው እንደዚህ ምን በቃ አንተ ወንድ አይደለህ እንዴ? ይሄው ነው እንደው ወንድሜ ያስቀይመሃል ብዬ በር ላይ አምጥቻለሁ ነው ተተጣለ መጣልሽ። አንተ ነው ወንድሞ? እኔ እህቷ ነኝ። አቤት በርበሬ 800 ብር እየገዛን ለእነዚህ አህያ ልጆች መቀለብ። አባቴሳ አባቴ አትበል። አንዴ ቀና ብላ አናግረኝ። አቤት ጠጋ ምን ፈለክ? ጸጉሬ ነው መንገድ ላይ አላስኬድ እያሉኝ ነው ፖሊሶች። አደቅ አድርጓል። ወስጄ ልሰጥህ ነበር እዛው ጦርነት ሜዳ እንዲለቁልኝ። እንዴ ኧረ ልጅ አይደለም እንዴ ምቆይ ምን አሃያ አትከለለብኝ በርበሬውን። ይሄ በርበሬ ይሻለኛል ታንተ። ኧረ እባክህ እኔ ጸጉር ብር ስጠኝ መንገድ ላይ ሜዳ አልቻልኩም። ስንት ብር ነው? 150 ብር ብቻ። አረ በጣም ደፋር ሰው ነህ አንተ። 150 ብር እኔ 150 ብር ቢኖረኝ እዚህ እቀመጥ ነበር። እንካ ምላጭ ገዝተና ቶሎ በል። ምን ያደርግልሃል? የብብቴን ጸጉር ላጭ ነው። ቶሎ በል በቃ ለኔ ትሰጠኛለህ ስመለስ። ችግር የለም። ቆይ በ5 ደቂቃ ደልመላ ልጨምጥልህ ተንታላበላሽው። A few moments later አረቅስ ብል በእናትህ እኔ በጣም አፈር በል አስቆረጥከኝ። ገጣጥቤ አትንቀልቀል። ኧረ እንዴት አለቀስ ይሄ ገደል ፊት። ኧረ በእናትህ ወይ እንደ ጓደኞቼ ደህና ጠጉር የለ ምን ላድርግ እኔ እና እኔ ምቹ አናትህ ምን ያክላል? 2 ሰዓት ሙሉ ፈጀብኝ አንተን ጸጉር ጋር ስላፋ በብረሬው አነሳ። ከጓደኞቼ በታች ተፈጥሮ ነው አትማረር። እንግዲህ ተፈጣሪ ጋር ትጣላ እንዴ አታለቀብኝ ብለህ ጸጉርህ በቃ አልቋል አሳምሬያለሁ። ሙሽራ ነው የመሰልከው። ይበል አዎ እየጨፈርክ ታዲያ እንዴት አሳመርኩ። ጓደኛህንም ጥራው ላጭቼ ነው የምለቀው። ከየትኛው ፈተና ነው የምንጀምረው? የመጀመሪያ ፈተናሽ ምን መሰለሽ? ኮኖቹን ተከትለሽ 8 ቁጥር ስሪልኝ። እንዴ እኔ እኮ ጂም ቤት ገብቼ አላውቅም። 1 ቁጥር ነኝ እኮ 8 ቁጥር አይደለሁም። ላንቺ ነው መንጃ ፈቃድ ልንሰጥ የነበረው። እሺ የሆነ ሰው ፍሬቻ ሳያበራ ገባብሽ። ምንድነው የምታረጊው እዛ ጋር? አረ ወንድም ፍሬቻ እኮ አላበራህም እንዴ? ምን ሆነክ ነው? ተረጋጋ እንጂ እለዋለሁ። እንደዛ ነው የምትይው? ሾፌር እኮ ነሽ። ከዚህ በኋላ ምንድነው ሲያስተምሯቸው የቆዩት እስካሁን? እንዴ ነችና እሺ ድንገት ሳታስቢ የሆነ ሰው ገባብሽ። ምንድነው የምታረጊው? ውይ ጦስህን በል ተሻገር። እኔ ልደንግጥ ነው የምለው። ምንድነው አንቺ ማልጣት የለሽም እንዴ? አታ ይርዳ ምን እዚህ ጅብራ ምን ይመስላል እንዴ? ነው አየሽው አይደል? እንደዚህ ነው። አሃ እንዴ ናትና ቆይ አንተ ምን ያንቀለቀላል? ቀስ ብላት ነዳም እንዴ ነዳዋ በላይ ደርበው ይሄ ነው ይሄ አልፍ ያለው አይደል? ኧረ አብሪሎ በእናትህ መጨረሻችንን ያሳምርልን። እንዴም ነው ጃይ? ይኸውልህ እኛ ቪዲዮን ፖስት አለና ቀድሞ የሚታየው ኮመንቱ ነው። እሺ እሱን ተው። እኔ ራሴ ቪዲዮ ሳይ ቀድሜ የምገባው ኮመንት ላይ ነው፣ ቪዲዮን ሳላየው ማለት ነው። ኧረ ስቃያችንን እናበሉን። ኧረ እባክህ በጣም ነው እንደሚኮምቱ። እዚህም አላችሁ አለ። እሺ 40 ሽንሽን ቀሚስ አገዛ እንዳሞት። በጣም ነው እንደሄድከው። ቆይ እንዴ ልደውልሽማ። አባ ወንድሙ አንቺ ትለሽ ሳጋ ምን አባቴ ነው ሰቀሄ ነው ሌባ ቻለ። በቃ ለድጎች ማጥቶናል እናት ይገባሃል። በቃ ዝም ብለህ የራስህን መንገድ የራስህን ፓስ ተከትለህ ምን አባባ ባልታበዛለህ ሌባ። በእናንተ ገርፍ ካላረኩ ምኑ ጋር ነው ታዲያ ጓደኝነቴ? አንድ ነገር ላስቸግርሽ? እሺ ምን? ዝም ብዬ ሳይሽ ጉንጮችሽ ያሳስቡ። አንድ ሊሰማች ቤቢ ግን እኮ ጉንፋን ይዞኛል። ችግር የለውም አይደለም ጉንፋን ለምን ይቦላ ይዝሽ
ካንቺ ይበለኝ እንዲህ ብሎብኝ ነበር። ወንድሜ ሶፋ ሰላም ነው? ቤት ሰፈር ነው? የቶማስ ቤት ጠፍቶብኝ ነበር ታውቀዋለህ? ጋራጅ የሚሰራው በሰላም ነው? አዎ በሰላም ፈልጌው ነው። ይኸው በዚህ ጋር ሄደሽ አንድ ቅያስ ቤት በኩል ቤት በኩል አልከኝ? ቤት በኩል አልከኝ? እንዲህ ቤት በኩል በኢየሱስ ኧረ ዞር አላውቀውም። ምን ንገረኝ። አላውቀውም። ለሰፈር አዲስ ስለሆንኩኝ እኔ አላውቀውም። በእናትህ እውነት አላውቀውም። በእናትህ አላውቀውም አልሽ እኮ ጋይስ እዚህ ቪዲዮ ላይ ልስቅ አይደለም የመጣሁት። በጣም ስሜታዊ ሆኜ ተናድጄ ነው የመጣሁት። ልታስቁኝ እንዳትሞክሩ እንድች ብላችሁ ማለት ነው። ለምንድን ነው የአበሻ ሴቶች እኛ ወንዶች እንደዚህ የምትንቁን? ከመቼ ጀምሮ ነው እንደዚህ ምላሳችሁ የረዘመው? ጋይስ ይህን ቪዲዮ ሳይቻችሁ ስመለስ በእርግጠኝነት ሁሉም ወንዶች ልክ እንደኔ ስሜታችሁ መነካቱ አይቀርም። እንግዲህ ስሜታችሁ ከተነካ በኋላ ደግሞ በኮሜንት ለእነሱ የሚሆን እነሱ የጻፉትን የሚያስንቅ አሪፍ አሪፍ ሹት እፈልጋለሁ። ስለዚህ ቪዲዮን አይተን እንመለስና ኮሜንት እናነባለን። የትም መሄድ አይቻልም። ቪዲዮም የሚለው ምን ብለሽ ጽፈሽለት ነው ብሎክ ያደረገሽ? ይህን መርዛማ ምላሳቸውን ኮሜንት ላይ ምን ተመልከቱ። እሱ ምን አላት? የምትጽፊውን ነገር ቀንሽ ያላት። ስታንዳርዴን የቀነስኩት አይበቃም? አላሳቀኝም። እዚህ ላይ ደግሞ ፎቶ ልካለት ነው መሰለኝ። አረ ጺም አበቀልሽ ብሎ ይጽፍላታል። እሷ ምን ብትለው ጥሩ ነው? ከሁለት አንዳችን ወንድ መሆን ነበረብን። ኦ ማይ ጋድ! አስሬ ሲያኮርፍ ፓድ ልግዛለህ ብዬ አያስቅም። ድንግል ነህ ስለው በቃ አልሻለም ብሎ እዚህ ላይ ደግሞ ተመልከቱ። እሱ ምን አላት? ሁላችሁም ሴቶች ያው ናችሁ። እሷ ምን ብላ መለሰችለት? ስለዚህ ወንድ ጋር ግንኙነት ጀምራ። ይሄ ብሎክ አይደለም ያስገድላል። አጠገብሽ አለመሆኑን የጠቀመሽ ዝግመተ ለብጥህን አልጨረስክም። ሰው ስትሆን እናወራለን ብዬ ነው ብሎክ ያደረጋት ማለት ግን ላለው ብዬ ግም ብዬ ጋይስ እኔ አስቆኝ አይደለም አክቹሊ ውስጥ እያረረ ነው እየሳኩ ያለሁት። ይሄ የሚያሳየው ምን ያህል ጭንቅላታችን ላይ እየሰቀልናቸው እንደሆነ የድሮውን ኮስታራነታችሁን መልሶን የወንዶች ጉዳይ የሚኮራባችሁ ፈጣሪ የሰጣችሁን ምላስ በአግባቡ የምትጠቀሙ ወንዶች እንዳላችሁ አውቃለሁ። ምላሽ ፈልጋለሁ ኮሜንት ስር። ቪዲዮን ላይክ ሼር ማድረጋችሁን አትርሱ። ቫይራል እየሆነልኝ አይደለም። ማታም ፖስት ያደረኩትን ቪዲዮ አጥፍቶብኛል ቲክቶክ ማለት ነው። ስለዚህ ደንብ ኮፒ ሊንክ አድርጎ 5 ጊዜ ወሳብ ሁሉ ነገሬን አሳልፌ ከሰጠሁ በኋላ ቆይ እንዴት እንደዚህ ትለኛለህ? ፈልገሽ እንጂ አስገድጀሽ አይደለም ወደ ህይወት የመጣሽው። ሰን ከኔና ካላማህ ግን ማንን ትመርጣለህ? ምን አይነት ጥያቄ ነው? ማለቴማ ከኔና ካላማህ የሆነ ነገር እንድትመርጥ ቢቀርብልህ ከኔና ካላማ ማንን ትመርጣለህ ማለት ነው? አላማዬን እመርጣለሁ። አላማዬን እመርጣለሁ? አዎ፣ አልሰማሽኝም ወይስ ጮክ ብዬ ልናገር? አላማዬን እመርጣለሁ። እወድሻለሁ ትለኛል ነበር እንዴ? ነው ወይስ እያስመሰልክ ነው? አዎ እውነት ነው፣ እወድሻለሁ። ግን ደግሞ ከአላማዬ ያስበልጬ ልወድሽ አልችልም። ለምን? ስላመንኩ ነው። አንቺ ወደ ህይወቴ ከቅርብ ጊዜ ወዲህ እንደመጣሽው ሁሉ መቼ፣ እንዴት፣ በምን ምክንያት ጥለሽ እንደምትሄጂ ባላቅም ግን የሆነ ቀን ጥለሽ እንድትሄጂ ትችያለሽ። አላማዬ ግን እኔ እስካልተውኩት ድረስ እሱ መቼም ሊተወኝ አይችልም። ምክንያቱም እኔ ነኝ አለቃው፣ እኔ ነኝ የፈጠርኩት። አንቺን ግን የፈጠረሽ ፈጣሪ እንጂ እኔ አይደለሁም የፈጠርኩሽ። ስለዚህ የመሄድ ምርጫ አለሽ። ቆይ ግን እሺ እወድሻለሁ ትለኛል ነበር እንዴ? እኔም እንደምወደድ አውቃለሁ። አውቃለሁ። መዋደድ ቃል መግባት የፍቅር ዋስትና አይደለም። ከአላማዬ በላይ እንደወድሽ ጠብቀሽ ከነበረ በጣም አዝናለሁ። ከአላማዬ አስበልጬ ልወድሽ አልችልም። ሁሉ ነገሬን አሳልፌ ከሰጠሁ በኋላ ቆይ እንዴት እንደዚህ ትለኛለህ? ፈልገሽ እንጂ አስገድጀሽ አይደለም ወደ ህይወቴ የመጣሽው። ደግሞ ማወቅ የፈለግሽውንና የጠየቅሽኝና የመለስኩልሽ። ኡፍ
በጥፊ ምታኝ። አብደሽ ልታሳብሽ ነው እንዴ ተነሳሹ? ጭራሽ ነፍሰ ጡር ሴት ላይ እጄ ላንሳ? ወዳሃለሁ እኮ የጠየቀሽ የለም ግን እንደማታገባኝ እኔም አንተም እናውቃለን። የጠየቀሽ የለም። ልጅነታችን ገና አላለቀም ነበር ቤተሰብ መመስረት እንደማንችል በፈጠረሽ አምላክ ተይኝ አይደል? እኔ ማብራሪያ ጠይቄሻለሁ። ምክንያትሽን የማወቅ ፍላጎት አለኝ ብያለሁ። እሺ እኔስ እንዴት ብዬ ልተኛ? ራሴን በምን ላጽናና? ገርሞት እጁን ባፉ እየጫነ ምን አድርግ ነው የምትይኝ? እሺ ይቅርታ በጠይቅ ትቀበለኛለህ? ሲጀመር ይቅርታ የሚያስጠይቅ ጥፋት አላጠፋሽም እኮ። በእናትህ ተው፣ የምሬን ነው። ካኔ የተሻለ ወንድ አገኘሽ ጥለሽኝ ሄድሽ። ይሄ ደግሞ በጣም ጤናማ ነገር ነው። መብራት ሲመጣልሽ ሻማውን እፍ ብሎ የማያጠፋ አለ? የለም። እንደዛ ተመልከቹ። ይሄንንም እርግጥ ነው አምፖል ውስጥ የሻማን ያህል ሮማንስ ላይኖር ይችላል፣ ግን ከሻማው 30 እጥፍ ብርሃን ለቤትሽ ይዞልሽ ይመጣል። ትክክለኛ ውሳኔ ነው የወሰንሽው እኔን ከጠየቅሽ። የምትወደውን ሰው አሳዝነህ መኖር አይቻልም አስዩሜ። እኔ አቃተኝ። ማን የሚያሳዝን ነገር ሁሉ ልክ ነው እንዳለሽ አላቅም። የሆነን ሰው እንዲያዝን ስላደረግሽው በድለሽዋል ወይም ስህተት ሰርተሻል ማለት አይደለም። ይሄ ህይወት ነው። ይሄ ጥሎ ማለፍ ነው። ራስሽን መምረጥሽ ልክ ነበር። ሙቭ ኦን በቃ። እሺ በእናትህ እንደው በእናትህ አንድ ነገር ብቻ ልለመነ። ምን በጥፊ ምታኝ? አብደሽ ልታሳብሽ ነው እንዴ ተነሳሹ? ጭራሽ ነፍሰ ጡር ሴት ላይ እጄ ላንሳ? እሺ ሰድበኝ ሂድ እንኳን። ካሁን በኋላ አንቺ ጋር ጠብም ሰላምም አልፈልግም። ዛሬም ባልሽ ማን ነው አለቄ በቀር ያኮረፍክ ይመስላል ብዬ ስለሰጋው ነው እንጂ ላንቺ ልደት ግድ ሰጥቶኝ አይደለም እዚህ ድረስ የመጣሁት። ጥሏት ሊሄድ ሲል እጁን ይዛ ያስቀረችው። ሲጀመር ለምን የዛን ቀን እህቴ ናት ብለህ አስተዋወቅከን? ቆይ ኦኬ፣ ጭራሽ ልትወቅሽኝም ያምርሻል። አረ ውቀሽ እንደፈለግሽ። እንደውም የምሬን ነው። ለምንድን ነው እንደዛ ታፍርብኝ የነበረው? እኔ አደንዛዥት ነኝ እንዴ? ቅያሱ ስንገባ ብቻ እየጠበክ የምትስመኝ? መልስልኝ እስኪ። እውነት በጓዳ ያፈቀርከኝን ያህል በአደባባይ ልታፈቅረኝ ሞክራል? ያምሻል እንዴ? አብሮ አደጎች እኮ ነን። ለሰው ካሳወቅን ሁሉንም ነገር ጨራርሰን ነው መሆን የነበረበት። ሲቀጥል እኔ ለሱ ነው እንጂ እህቴ ናት ያልኩት። ወደ አንቺ ዞሬ እህቴ ነሽ አላልኩሽም። ለዛም ነው መቼም እሱን የማልቀየሙ። ለዛም ነው ዛሬም ድረስ አብሬው የምሰራው። እንዲህ እያልክ ራስን አታስደስት። የዋሻው ገና እንዳየኝ እንደወደደኝ ስለገባህ ነው። ፍቅረኛዬ ናት ብለህ ልታስቀይሙ ስላልፈለክ ነው እህቴ ናት ያልከው። አሽቃባጭና ቦቅቧቃ መሆንን እመን መጀመሪያ። ባልየው ተጠግቷቸው እየቆመ እንግዶቻችሁን ትታችሁ የሞቀ ወሬ ይዛችኋል እናንተ። ቆይ ስለምን እያወራችሁ ነው? ኤደን ፈጠን እያለች አረ ዝም ብለን ነው ስለ መጽሐፍ ቅዱስ እያወራን ነበረ። ድካሙ ነው የሚተርፍሽ። ብየው ያልሰማኝን ሰሚ ልብ ካለ ለምህረት አይረፍድም ብዬ ነበር እኔማ። እውነት ነው እሱስ። ለመሆኑ በየትኛው ወንጌል ላይ ነው እንዲህ ልባችሁ እስኪጠፋ የምትሟገቱት? ስዩም ሐሳብ ውስጥ እንደገባ የሆነ ያለፈ ታሪክ ላይ ነው። እግሩን ስትረግጠው ነቃ አለ። ማለቴ አዲስ ኪዳን ታሪክ አይደለም፣ ዘመነ ፍዳ ላይ የተፈጠረ ነው። የትኛው ታሪክ? አገጩን ይዞሽ ጺሙን እያሻሸከ ቆየ በኋላ የሆነ ነገር እንደመጣለት ሰው አይኖቹን አፈጠጠ። ይገርማል። አንድ ባየው ቁጥር የሚያስገርመኝ ታሪክ ነበር። ድንገት እሱን አንስተን ሳናስበው ቀውጢ ሙግስት ውስጥ ገባን እኮ። የትኛው ታሪክ? እንትን አብርሃም ስደት ሄዶ የገጠመውን ታውቀዋለህ? እኔ እንጃ። ንጉሱን ፈርቶ ሚስቱን ሳራን እህቴ ናት ብሎ ያስተዋወቀበትን እንኳን። ኦኬ እሱንማ በደንብ አውቀዋለሁ። ፈርዖኑ ሳራን ሊያገባት ሲል እግዚአብሔር ቁጣና መዓት ያወርድበታል። ከዛም ፈርዖኑን አብርሃም እንደዋሸው ሲያውቅ አስጠርቶ ውሰድልኝ ሚስትህን ብሎ ይቆጣዋል። ምናምን ነገር ነው። አዎ። እና እሱ ታሪክ ላይ ጥፋተኛው ማን ነው ትላለህ? አብርሃም፣ ሳራ ወይስ ንጉሱ? ኤደን ጣልቃ እየገባች እንዴ ምን ጥርጥር አለው? አብርሃም ነው አይደል? እኔ ቆንጆ። ሳራስ ንጉሱ ሲወስዳት ጸጥ ብላ መወሰዱ አልገረመም? እግዚአብሔር እስኪናገርላት መጠበቋ ልክ ነው ትላለህ? እውነተኛ ፍቅር እንደዛ ነው? ጋይስ ሉክ፣ ሁለታችሁም እዚህ ጋር መረዳት ያለባችሁ አንድ ቁም ነገር ያለ ይመስለኛል። ምን? በወቅቱ ሁለቱም ምንም አማራጭ የሌላቸው ችጋራውና ረሃብተኞች ነበሩ። ስዩምና ኤደን ተያይተው በአፍረት ስሜት አንገታቸውን ደፉ። ምንም አድርገው ምንም ብሎ ንጉሱን ማስቀየም አይፈልጉም። ከዛ በኋላ የተፈጠረው ነገር ሁሉ የተፈጠረው ከዚህ ጋር በተያያዘ ምክንያት ነው። በእኔ በኩል ለመኖር ጉጉት ማሳየታቸው እንደ ጥፋት ተላይባቸውም። ሁለቱም በተዳከመ ድምፅ አንዴ ልክ ነህ
ተቃርቦ ሰይቅልቦ መስር ተቃርቦ አባ ሰልፉ የት ነው እንዴ? ተሰልፍ ያለው እንዴ? እማ የት ነው ሰልፉ? ላፍቶ በላይ መሰለኝ። ዝም በይ ቡና መልካም አባ ሰልፉ የት ነው? እውነቱ ውበትሽ እንደ ዘመኑ ሰው ሰራሽ አስተውሎት ልቤን ለሁለት ከፍሎት መግነጢሳዊ የሆነ ህቡ ስሜት በውስጤ እየተምነከነከ አረ ሰልፉ የት ነው? እኔ ለዚህ ጉብል ነው የተሰለፍኩት። እስኪ እሷን ጠይቃት። እሺማ ሰልፉ የት ነው? አረ እንጃ እኔ ሰልፉ ቀለል ስለሚል የተሰለፍኩት ያው ሰፈሬ ቅርብ ስለሆነ ሁሉም ያደርሰኛል። አባ ሰልፉ የት ነው? ካሳንቺስ ይመስለኛል። እሷኛ ሰፈር ስለሆነች እሷን አይቼ ነው የተሰለፍኩት። ቆይ እስኪ እማ ሰልፉ የት ነው? ምን አስፏል? እሷን ጠይቃት። እማ ሰልፉ የት ነው? እሺ ሰልፉ የት ነው? የምን ሰልፍ? ኧረ እኔ ጓደኛዬን እየጠበቅኳት ነው። እሺ ቆይ ሰልፉ የት ነው? ቆይ እሺ ሰልፉ የት ነው? የት ነው ሰልፉ? How are you? አላወከኝ መሰለኝ። አላወኩም። I don't know. ምላጭ እኮ ነኝ የባዩሽ ልጅ። ምላጭ ትንሹ ጎጤ ነው። አስራ ሁለተኛ ክፍል እንደጨረስክ ወደ አሜሪካ ወስዳለሁ እንዳላልከኝ ረሳኸኝ? ወይ ታዲያ ምን ጨረስክ እንዴ? 3 አመት ሆነኝ እኮ በእውነት። ምን እኮ አክስቶችህም እኮ የሚያወሩት ነገር ጥሩ አይደለም ስላንተ። ጋንጃ ሉባንጃ በቃ ሱሳሱስ ያልጀመረው ነገር የለም አይደለ? በጣም እንጂ ምን ባህር ዛፉ ላይ ቅማል አለችኝ። ጉቴ እንደው በጉቴ አሁንማ ወደ አሜሪካን ከምትወስድ እዚሁ ራይድ ነገር አስጀምረኝ። እዚሁ ልስራ። ጥሩ ነበር፣ አሪፍ ሐሳብ ነበር። ምን እኔም እኮ ተጠረስኩኝ እኮ አሁንም ለእናት ሀገር የበቃው እኮ ትራምፕ የመኖሪያ ፍቃድ የሌላቸውን እያስወጣ አይደለ? በቃ ሀብት የለ ንብረት የለ ሙሉን እዛ ትቼ ገባሁ ሀገር ተቀላቀልኩ እናንተ ጋር ባዶ እጄ። ጉቴ እንደወጣ ትመለሳለህ እንዴ? የእንግሊዝኛ ችሎታን ብቻ አዳብረ አሁን ምንም ሳትይዝ ነው የመጣው? ምንም 5 ሳንቲም። አይ ጉቴ ለኔ ብቻ ነው የነገርከኝ? ለአንድ ሰው እንዳትናገር፣ ለእናትህም አልነገርኳትም። ጉቴ ምን ይሻላል ታዲያ? የሰፈር ሰው ሆነ ሀሜቱ አያኖርም፣ ሀሜታቸው አያኖርም። እሺ ሳይቀርሙ ቅደማቸው። እንዴት? አያጎ በረኪና ማለት ይሁን። የአሁኑ በረኪና እንደናንተ ጊዜ አይደለም። 3-4 ደጋግመህ ካልጠጣ አይገለም። እስክትሞት ጠጣ። እሺ ምን ማለት? እየቀለድክ አጎት ነኝ እኮ ምን ማለት ነው? ተው እንጂ። ቻው በቃ መለሳለሁ እንዴ? ጭርሽ ነው እንዴ? ይሁ ነይ፣ ቆይ ነይ። ታዲያ እየመጣ ሄሎ ምንድነው የሚለኝ ሰውዬሽ? ባለፈው በርጋ ያገኘኝ እናንተ በርጋ እንዴ? ምንድነው እንደ ጋጋ የሆነ ወረቀት ይዞ ይከተለኛል በየሄድኩበት። እንዴ ጋጋ ደግሞ ጥቁር ነው እንዴ? ጠይሙ ጋጋ በይው በቃ እንዴ። ቻው ቆይ ምንድነው የምትለኝ? አንብቡ። ይህንን ሳያዩ ቤት እንዳይገዙ ስለ አርኪ ሆምስ ኤክስፖ ነው እንዴ የምትለኝ? ለአራተኛ ጊዜ ነው እዚህ ግቢ ወይ ሪሴፕሽን የለው ወይም እንዴ ጋሼ በይጂ ሪሴፕሽኖቹ የሉም እና እንትን መከላከያ አጣው። በእናትህ መከላከያ ሰው አስቀምጬ ነው የመጣሁት። ሩም ይዤ ሰፈር ሄጄ እናገራለሁ። አታዋርደኝ። እና ተረተራ መከላከያ እኮ ነው ያልኩህ። ምንድን ነው ቀመም ማይፋይ ነው መከላከያ እንዴ ያልከው? ቀመም ማይፋይ M13 ፕሮ 4G ምንድነው? ወደ ስልጣኔ መጠጋት ነው አይደል? አላማ መንቃት ነው አይደል? እኮ ይኸው መከላከያ በቃ ከግሎባላይዜሽን ርቃል ወንድሜ። ሰግጣ መቅረት ነው። ከሰፈር ሰው ላድን ብዬ ነው። አይ በጣም ነው የጠቀምከኝ። አላገኝ። እሺ ምን ይላል? 3000 ምን ይላል? 3000 አምፒር ይላል። አምፒር ለ8 ሰዓት ያለ ማቋረጥ ብራዘር 5000 ኢትዮጵያ ብር ነው። 5000 ብር ብቻ ነው የምከፍለኝ። ከዛ በኋላ ይኸውልህ 30 ጂቢ ፍሪ ኢንተርኔት አለው። ኧረ እባክህ ንቅት ነው የምትለው። ይኸውልህ ነቀው በአንድ ጊዜ 8 ዲቫይስ የሚያስጠቅመው ለስልክ ለነዛ ከካም ጓደኞች። እሺ አይ ይኸውልህ ህይወቴን አቅልለልኛል። በዚህ ግን ዛሬ የሚያስፈልገኝ 2 መከላከያ ለሷ። ከዚህ ሌላ መከላከያ ስራጋዝ እንዴ አንተ ምንም አትረባም። ሳትዘጋጅ ትቀጥረኛለህ እንዴ? ዝርክኩ ስሚኝ አሬ እኮ የተሻለ እኮ ነው ከሱ። ኧረ ተይ። ትልቁ በሬ መቼ ሞተ እባክህ? ከአባትህ በኋላ ነው የሞተው። ምን አባቴ ሞቷል?
ወላጆቹን ትቶ ወደ ጉጂ አካባቢ ሄዶ ይኖር የነበረ አንድ ልጅ ከረጅም ጊዜ በኋላ አንድ የድሮ ጓደኛው ለሽመና ሥራ እርሱ ወዳለበት ሀገር ይመጣል። ስለ ቤተሰቡ የማወቅ ጉጉት ያደረበት ልጅ አንተ አገር ሰላም ነው ሲል ጓደኛውን ይጠይቀዋል። ጓደኛውም አዎን ሰላም ነው፣ እኛ ቤት አካባቢ ሰላም ነው፣ ሰላም ነው፣ ግን ትልቁ ውሻ ሞቷል። ውይ ትልቁ የአባቴ ውሻ ሞቷል ማለት ነው? አዎን። መቼ ሞተ ባክህ? ውሻው ከትልቁ በሬ በፊት ነው የሞተው። ትልቁ የአባቴ በሬ ሞቷል ነው የምትለኝ? አዎ ሞቷል። እንዴ አቤት አምላኬ! ትልቁ በሬ መቼ ሞተ ባክህ? ከአባትህ በኋላ ነው የሞተው። ምን? አባቴ ሞቷል? አዎን። አባትህ ከእናትህ ትንሽ ይቀድማል። ታዲያ ቤት የቀረው ማን ነው? ከደጅ ያለው ትልቁ ዛፍና የእናትህ ቆጮ መቁረጫ ገበቴ ናቸው የቀሩት። ሌላው በሙሉ አልቋል። እንግዲህ ወደ አባቴ ሀገር የሚወስደኝ አንዳችም ጉዳይ የለም ማለት ነው። ታዲያ ምን አደርጋለሁ ብሎ እዚያው ጎጂ አካባቢ ቀረ ይባላል። አንድን አገር የሚያሰኘው ሰው ነው። የምንፈልገው ሰው የማይኖርበትን አገሬ ለማለት አይከብድም።